ፖርን ማየት አቁም። ስፖርት መስራት ጀምር። በደንብ አድርገህ ውሃ መጠጣት ጀምር። ክለብ ማድረግ ቀንስ። በተቻለ አቅም ራስክ ላይ ፎከስ ማድረግ ጀምር። ሰዎችን ለማስደሰት አትሞክር። መጽሐፍ ማንበብ ጀምር። ህይወትክን ለማሻሻል ሞክር። እነዚህ ነገሮች መታረቅ ከሆነ ትልቅ ደረጃ መድረስ አይቀርም ወንድሜ። በርታለህ። እስከ መቼ ነው ከማይጠቅሙ ጓደኞች ጋር ጊዜያችን የምናሳልፈው? የልጅነት ጓደኞቼ ናቸው እያል ክፉና ደጎ አይተን አብረን አድገናል እያል ጊዜያችን ከማይገባቸው ጓደኞች ጋር ጊዜያችን እናሳልፋለን። ይገባኛል፣ ከነሱ ጓደኞች ደግና ክፉ ጊዜ ያሳልፈናል። ግን እያደግን በመጣን ቁጥር አስተሳሰባችን እየተቀየረ ይመጣና እነዛ ጓደኞች እንደ ድሮ ውስጣችን ደስ እያልን አይደለም የምናገኛቸው። የሚያወሩት ሁሉ አይዋጥልንም፣ የሚያስቃቸው ነገር አያስቀን። ራሳችን እያስገደድን ለመሳቅ ካልሆነ ብቻ ማለት ነው። ከዛ በመለወጣችን ምክንያት ራሳችን እንጠላለን። ከነሱ ለመራቅ ደግሞ እንፈራለን። በዚህ በኩል ብቸኝነት ያስፈራናል፣ በዛ በኩል ደግሞ አንተ በቃ ሌላ ሰው ሆንክ፣ በቃ ተቀየርክ አይደለ ብሎ እንዳይተቹን እንፈራለን። በዚህ አይነት ሁኔታ ውስጥ ካላችሁ ለራሳችሁ ትንሽ ጊዜ ስጡትና ከአዲስ ማንነታችሁ ጋር ተዋወቁ። በትርፍ ሰዓት ምን ማድረግ ነው የምፈልገው? ከአሁን አስተሳሰቤ ጋር ማይሄዱ ሰዎች እንዴት ከህይወት ያርቃሉ ብላችሁ ራሳችሁ ጋር አውሩ። አሁን ያላችሁበት አስተሳሰብ ተቀብላችሁ መኖር ስትጀምሩ ደግሞ ይሄን ማንነታችሁ የሚወዱ አዲስ ሰዎች ወደ ህይወታችሁ ብቅ ይላሉ። ከዛ ህይወት ይቀጥላል። ግን ላረጀ ጓደኝነት ስትሉ ልባችሁን መስጠት አቁሙ። መጮህ አልወድም፣ ግን ወዳችኋለሁ። እሺ